ኢትዮጵያን አንድ ነገር ልንገራቸው፣ ኢማራት ታንክ ይሰጣቸው ይሆናል፣ ኢማራት አይሮፕላን ይሰጣቸው ይሆናል። የሚዋጋ ሀሞት ወይ የላችሁም አልልም፣ ግን ኢትዮጵያ የምትባል ሀገር እንደ መንግስት እንደ ስርዓት የኢትዮጵያ እድል በኤርትራ እጅ ነው። ይሄ ዝም ብላችሁ ዋጡት፣ ዋጡት። ስለ እውነት ነው የምነግራችሁ ያላችሁ፣ ስለ እውነት ነው እየነገርኳችሁ ያለሁት፣ ስለ እውነት ነው። ስለ ዝም ብዬ ኤርትራው ስለሆንኩ ብቻ ለፉከራ ምናምን አይደለም። ከ2018 ወዲያ ያለው የኢትዮጵያ የፖለቲካ እድል አይታችሁታል። እና ቁልፉ እጃችን ነው። ኢትዮጵያ ትበተን አትበተን የሚል የኢትዮጵያ ቀጣይ እድል የሚወስነው አስመራ ያለው ቤተ መንግስት እንጂ 4 ኪሎ ያለው ቤተ መንግስት አይደለም። ምክንያቱም ከ60 ዓመት በላይ እናውቃቸዋለን። መፎከሩ፣ ቀረርቶ፣ ሽለላ። ሁለተኛ ደግሞ አንዳንድ ኢትዮጵያውያን አክቲቪስቶች እና ዩቱበሮች ኢትዮጵያ አለች ብላችሁ የምትናገሩ ነው የሚገኝ። የት ነው ያለችው? እስኪ አንድ ሰው ኢትዮጵያ ያለችበት አድራሻ ሊነግረኝ የሚችል የኢትዮጵያ ሀገራዊነት፣ ኢትዮጵያ የሚባል ዜግነት። እኔ አሁን አዲስ አበባ ብሄድ ኢትዮጵያ የሚባል ዜግነት የለም። አማራ የሚባል አለ፣ ኦሮሞ የሚባል ዜግነት አለ፣ ትግሬ የሚባል ዜግነት አለ፣ ደቡብ የሚባል ዜግነት አለ። ኢትዮጵያ የሚባል ዜግነት የለም። አሁን ኢትዮጵያ ትመልሷት እንደሆን አንድነታችሁ ጠብቃችሁ ከኤርትራ ጋር ችግር ፈታችሁ መታገል ነው። ያቺ የድሮ ኢትዮጵያ ለመመለስ ካልሆነ በስተቀር ግን ኢትዮጵያ ወደዳችሁም ጠላችሁም በትንሹ እኛን ትረት እያደረገች የምትሄድ ሉዓላዊነታችን እየተዳፈረች የምትሄድ ሀገር ከሆነች ኢትዮጵያ በትንሹ 4 ሀገሮች የማድረግ አቅም አለን። አሰላለፉ ያለው እንደዚህ ነው የሚያሳየን። 4 ሀገር የማድረግ አቅም አለን እና አሁን የደረስንበት የፖለቲካ ወይ አሰላለፍ ይሄ ነው የሚመስለው። ለዚህ የኢትዮጵያ ሕዝብ በቃ ሊለው ይገባል። አብይ የሚባል ድሩዬ መሪ በቃ ሊለው ይገባል። እኛ በቃ ሰላም ነው የምንፈልገው። ያ አሰብና ትወስዱታላችሁ ወይ ትዋጉናላችሁ ብለን ፈርተን አይደለም። ስለ እውነት ብቻ ላይ ኢትዮጵያ እንደ ኢትዮጵያ ህዝብ ዋጋ እንዳይከፍል ነው። የኤርትራ ህዝብ ዋጋ እንዳይከፍል ነው። የትግራይ ህዝብ ዋጋ እንዳይከፍል ነው። ሌላ አይደለም።